ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። ዛሬ ደግሞ እንደምታዩት በአዲስ ነገር ነው የመጣሁላችሁ። ትፈልጉታላችሁ ብዬ አስባለሁኝ እና ማለት ነው ውዶቼ፣ ውድ ተመልካቾቼ በመጀመሪያ በያላችሁበት ሰላማችሁ ይብዛ ብያለሁኝ። እና እንደምትመለከቱት ይሄ ግቢ ሰፊ ግቢ ነው። አትክልት አለው፣ ሰርቪስ አለው። እየኖሩበት ነው፣ ሰዎቹ እየኖሩበት ነው። በአጋጣሚ ያው አሁን ላይ መሸጥ ስለፈለጉ የማያግባባቸው ነገር የቤቶች ባለቤት እንትን ስላለ ለሌላ ስራ ስለተፈለገ ቤቱ ሽጠው ሌላ ነገር ማድረግ ስለፈለጉ ይሄ ቤት ይሸጣል ማለት ነው። እንትን አለው፣ ሰርቪስ አለው፣ ግን ሰርቪሱ ብዙም አይደለም። ይሄ የምትመለከቱት ነው ሰርቪሱ። እንደምታዩት ያው ሰርቪሱ ድጋሜ ስሩ ሊል ይችላል። 3 ክላስ ሰርቪስ አለው። ቦታው ሰፊ ነው። በስተጀርባም አለው። ይሄ የምታዩት ፊት ለፊት ነው። አትክልት ነገሮች አሉ። ይኸው በስተጀርባም ይሄ ፊት ለፊት ነው። ውሃ ገብቶለታል። ውሃ አለው፣ ቆጣሪም አለው፣ ማብራት ቆጣሪ ያለው ውሃ አለው፣ መዋጫ አለው። ሁሉ ነገር የተሟላለት ቤት ነው። ፊኒሽንግ ሙሉ ተሰርቷል። ፊኒሽንግ ጅብሰም፣ ኮርኒስ ሁሉ ነገር አልቆለታል። እንደምታዩት ከውጭም ይሄው እንደምታዩት የውጭ ኮርኒሱ በረንዳውም ተሰርቷል። ግርፍ ሁሉ ነገር አልቆለታል። በቃ ሙሉ ፊኒሽንግ ቤቱ አልቋል እና ይሸጣሉ ማለት ነው። እኔ ደግሞ ምናልባት ከቤተሰብ የሚፈልግ ካለ በሚለው ይሄንን ለእናንተ እያጋራኋችሁ ነው ማለት ነው። እንትን ማለት ትችላላችሁ፣ መግዛት ትችላላችሁ ማለት ነው። የፈለጋችሁ የምትፈልጉ ካላችሁ ስልክ ቁጥር ማስቀምጥላችኋለሁ። ታዩትና መግዛት ትችላላችሁ ከነዋጋው ማለት ነው። አስቀምጥላችኋለሁ፣ ትገዛላችሁ።